فن يعني بهشوا من قال داندي ها شكشكتين انتم التين اتبلوا من تقي ይዛቻል አባሉም ወይ ሾርባ ሊጨምርላችሁ እንብላ ይላችኋለሁ ውድ ቤተሰቦቼ እንብላ ፍጣር አልহামዱሊላህ ما السلام عليكم ورحمة الله وبركاته ودينا تكبرات بيتسب نديناتشو ديناناتشو الحمد لله كان يقولوا سلام كله ملكم بدقام كان درساتشو رمضان مبارك بسلام يزاتشو إن شاء الله يقطعون دمو ببيتاتشو بهجراتشو ندتيزو الله يرزقلاتشو ولاتشو الله ودوتشي رمضان عند بنيا بيتنا زاري فنين يما ساياتشو فنين يمتدو بمولو ይህንን ቪዲዮ ባላይክ እስከመጨረሻ ተከታተሉ ይላችኋለሁ እና ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ እላችኋለሁ ከዘረኝነት ከፖለቲካ ከሃይማኖት ከሰወሬ ከሐሜት ያጸዳ የራሴን ፍንፍን ብቻ የሚሰራበት ቻናል ነው ይሄ ሁላችሁም ቤት ነው ማለት ይቻላል እና ሰብስክራይብ ያደረጋችሁ ቤተሰብ ሆኑ ረመዳን አንደኛ ቤት የፍጣር ፕሮግራም ቀርጻለሁ ማለት ነው ፍንፍኔን እንዳለ ቪዲዮ ሰራለሁ እስከ መጨረሻ ከኔ ጋር ሆኖ አንድ በጆርባ አሁን በሾርባ ነው የምንጀምረው ማለት ነው ቅንጬ እየለቀምኩ ነው ለቅሜ ዘፍስፋለሁ ማለት ነው ከዛ ሙሉ ቀን ፍንፍን ምን እንደሆነ እስከ መጨረሻ ቪዲዮ እየተዝናናችሁ ሀገራችሁን እየተመኛችሁ ኢንሻአላህ በቀጣይ እናንተም አላህ በሀገራችሁ ያርግላችሁ ውላችኋለሁ ውዶቼ እንደዚህ ቅንጬያችን ልቅም እናረጋለን የዘንድሮ ረመዳን እንደደስ ይላል እንዴት ደስ እንደምን ማሻአላህ ስንቱ ተመኝቶስ ቀረ ስንቱ ሳይደርስ መሃል ላይ ቀረ አላህ እኛን ስለሚወደን ነው ለዚህ ያደረሰን ማለት ነው አላህ አመት በአመት ያደርሰን እና አላህ ሁሌም አመት ያደርሰን ተጠቅሞ ጾሞ ከሚጠቀሙ ተጠቅሞ ከማይፉት ያደርገን እላችኋለሁ በላይክ እስከ መጨረሻ አሁን ይሄን ዘፍስፌ እመለሳለሁ አሁን ደግሞ ቤተሰብ ያሳምቡሳ ምስር እንለቅማለን ሳምቡሳ በምስር ነው የሚሰራው በጣም የሚወደውኛ እንደዚህ ለቅመን በእሳት እንጥዳለን ማለት ነው ቃቂቹን ከለወራ ሰፉሽ ቃቂቹን ለወርታት እና ለማንኛውም ላይክ ያደረጋችሁ የመጀመሪያ ረመዳን ቭሎግኛ ቤት እስከ መጨረሻ ተከታተሉን اهلا بك يا رمضان وقفوا شوفان قيرت ትንሽ ከበሰለ እናወጣለን ሽንኩርትና ቃሪያ ቆርጠን አንድ ላይ አርግተን ሊጡን ማዘጋጃት ነው አሁን ሊጡን እናዘጋጃለን ምስሯ ትንሽ ነቀራ በስሏል ለሳምቡሳችን እየቆረጥን ነው እዚህ ጋር ጨምረን ማነካከት ብቻ ነው አሁን ሊጡን እናቦካለን ለሳምቡሳችን እንደዚህ አርግተን የሳምቡሳ ቂጣውን እንጥዳለን እናቦካለን ሾርባችን እዚህ ያስቀምጠናል እሳት ከፍተናል ታርግተናል እሳታችን ትንሽዬ ጨው በቃ በዋ ብቻ ነው የምናቦካው ወይኔ በላቸው በመጥፎ ሰዓት ጋዝ አለቀ ትርፍ ደግሞ የለኝም ሁለት
ቢኖር አሪፍ ነበር። አንድ ብቻ ነው ያለችልኝ፣ አለቀች። ምን ይሻላል? አሁን ማን ነው ሄዶ ሞልቶ የሚያመጣው? አሁን ሊጣችን የሳምቡሳ ሊጥ እንሰራለን ማለት ነው። ጋዝ አልቆ ነበር፣ ሄጄ አሁን ቀይሬ አመጣውኝ። ሾርባ እዚህ ጋር ጥጄ ያለው እየፈላ ነው እና ሊጣችን እዚህ ጋር እንትን እናደርጋለን። አሁን እንደዚህ ከጨረስክ እዚህ እናዳምጣለን። መጥበሻችን እዚህ እናስቀምጣለን። ዋጫ ምን በደንብ ትንሽ ኮንትሮል እናድርገው። خلصنا ما شاء الله ቂጣችን ጨረስን። አሁን ቆራርጠን ሳምቡሳችን እንጠቀልላለን። አያች ልስልስ እንድል ለሎን በደንብ ዘግቼ አፍነዋለሁ። አሁን እዚህ በቦታው እንትን ጌማት ትንሽዬ ጌማት መስራት አለብን እና ቦካለን። አሁን ሾርባችንም ልታልቅ ነው። ቅመም ጨምሬያለሁ። እኔ የምወደው ነገር ፍልፍል አስወጥ ሹዋያ ያለ ሚጥሚጣ አይሆንልኝም። ትንሽ የሚጥሚጣ ጨምራለሁ። ሾርባ ካላቃጠላ አይመቸኝም። እና በመጨረሻ ደግሞ ጅንጅብል እና ቱም የተፈጨ ጨምራለሁ ማለት ነው። አሁን ሳምቡሳዬን ጠቅልላለሁ። ይሄ አንድ መስመር ይዞልኛል። በመጨረሻ ቂቤ ጨምራለሁ። በቃ አሁን ጅንጅብል እና ቱም ይሄ ወቅጣን ነው። ከዛ ሚጥሚጣ ጨምሬ እኮ ነው። ትንሽ ቀይ ሆኗል። ያለ ሚጥሚጣ ነው አይሆንልኝም። የማያቃጥለውን አልወድም፣ የሚያቃጥለውን ነው የምወደው። አሁን ማሻአላህ አልቆልኛል። ለጌማት ትንሽ የጌማት ሰራለሁ። እዚህ ለጋቦ ካለው ከዛ ዘግቼ ሳምቡሳን ጠቅልላለሁ። ለየት ያለ ወጥ ነው የምንሰራው። እዚህ ጋር ቀይ ስር በምስር ማለት ነው። ጀርቡ ቲክቶክ ላይ አይቼን እስቲ እኔም ልጀርብ። በጣም ያምር ወጥ ነው። በጣም ያምር ወጥ ሰራው ማለት ነው። ቀይ ስር እዚህ ጋር ትንሽ ለባርጌ አውጥቻለሁ። ከዛ የእንግሻራ ገሽሬ ቆራርጣለሁ ማለት ነው። ከዛ ቆራርጠን ከምስር ጋር አንድ ላይ ነው የምንሰራው ማለት ነው። ቁሌቷን በደንብ እናቁላላለን። ትንሽ ውሃ ጠብ እያደረግን እናቁላላለን። ቲማቲም ፈክፈገን እንጨምራለን ማለት ነው። ጌማታችን እናቦካለን። አንድ እንቁላል ጨምራለሁ፣ ስኳር ጨምራለሁ፣ በኮምቦደር ካሜራ በቃ ትንሽዬ ለብ ያለ ውሃ ከዛ እናቦካለን። ትንሽዬ ምስራችን ቀድመን ከጨመርን በኋላ ቀይ ስራችን ገሽረን ቆርጠን እንጨምራለን። አጫጭን አርግተን ማለት ነው። ለየት ያለ አሰራር ስትሞክሩ በጣም የሚጣፍጥ ወጥ ነው። በጣም ሞክሩት። እንደዚህ ቆርጬ ጨምራለሁ ማለት ነው። እያች በጣም ነው የሚያምረው ላይ ማሻአላህ። በቃ አሁን የሚቀረን ሳምቡሳ ምናምን መጠባበስ ብቻ ነው። ሳምቡሳውን አልጠቀለልኩም፣ ግን ቀላል ነው። ቶሎ ነው የሚጠቀልለው። እንዴት አባቱ ነው የሚያምረው! ማሻአላህ የሚያምር ለየት ያለ ወጥ ሲያምር እንደዚህ ሰርታችሁ ሞክሩ። በጣም ነው ደግሞ የሚጣፍጠው።
አንድ ማንኪያ ቅቤ መጨረሻ ላይ እንጨምራለን እንደተለመደው ቀስ ብሎ ይታምተክ የቀረው ማለት ነው። እሳት ትንሽ አርጋለሁ። እሳት ጁላ እንዴት ነው ቆሸሻ? ቢስሚላህ። አሁን ሳምቡሳ ቂጣችን እንሰራለን። ቂጣችን በዚህ መልኩ ቁርጥ ማሻአላህ ተባረከ። شفت كيف؟ هم تقلل ብቻ አሁን እየተቀለልን ነው። የዛሬ ቭሎጋችን በጣም ደስ ይላል። የዘንድሮ ጾም ደግሞ ይለያል። ማሻአላህ ተባረከ ረህማን። አሁን በቃ እነዚህን መጠባበስ ነው የሚቀረኝ። ጨርሻለሁ። እያችሁት አሁን የጋገርኩት ቂጣዬ ከሚገዛ እንደዚህ ግማሽ ኪሎ ነው የጋገርኩት ማለት ነው። ብዙ ነው ገና ግማሽ ኪሎ ራሱ ከምትገዙ እንደዚህ በቤታችሁ ፈረሽ ያኔ ሰርታችሁ ብትበሉ የተሻለ ነው እላችኋለሁ። ከሚገዛ ሳምቡሳ ተቀለለ ምናምን ይሸጣሉ። አራ ቤት ውስጥ ሰርቶ መብላት ይሻላል ከሚገዛ። እንደዚህ በእጃችሁ ሰርታችሁ ሲበሉ በጣም ደስ ይላል። ሰራላችኋለሁ። ላይክ ሼር ማድረጋችሁን እንዳትረሱ። አሁን ሰዓት ሄዷል። 11 ሰዓት ተኩል ነው። ጠብሳለሁ ማለት ነው። ሰዓት የለም። 11 ተኩል ነው። ቪሎጌን የምትወዱ በሙሉ ላይክ ሼር ቪዲዮ እያደረጋችሁ እስከ መጨረሻ ከኔ ጋር ሁኑ። አሁን መጠባበስ ምናምን ነው የሚቀረን። ጠባብሰን እናዘጋጃጃለን። ምናምን ኦፍ ኮርስ ላይክ ያደረጋችሁ እስከ መጨረሻ ነው። ጌማት ተጀመረውን ጌማቱን ከጨረስን ሳምቡሳችንን እንጠብሳለን። ጨርሰናል ማለት ይቻላል። ማሻአላህ ፉናችን እንደምታዩት አሁን አዛን ብሏል። አሁን ኡዱል አድርግ ነው። ባሌም መጥቷል። ማሻአላህ ፉናችን ይሄን ይመስላል። አሲር ብርቱካን፣ አሲር ቪንቶ፣ ሳምቡሳዬ ነው። የዛሬ ፉናችን ይሄን ይመስላልላችኋል። ማሻአላህ ተባረከ ረህማን። ፉን ያኔ ባሾ የሚቃለድ አንዲ እሺ በረካይ ቤተሰብ ፉናችን እዚህ ደርሷል። ፋፉሽ ብዬ መግሪቤን ሰክቼ ከዛ ልንበላ ነው። ሽክሽክቴን እንደው ኢቴን አትበሉ። ምን ነው ጥግ ይዛችኋል? አትበሉም ወይ? ሾርባ ሊጨምርላችሁ እንብላ ይላችኋለሁ። ውድ ቤተሰቦቼ እንብላ። ፍጣር አልሐምዱሊላህ ማ ያደም መራም ሳንካግታንቴ አራባችም እንደ አይበሉም። እንደ ረመዳን በረካ ነው። አይሪብም ምንም ነገር ምግብ ቀርቦ ጥግ ይዞ ቁጭ ብሏል። አይገርምም? እና ያያችሁት ቀን ሙሉ ፉን ስል ያዋልኩት ጉድ አያችሁ። ለዚች ነው በቃ አይገርምም? አሁን እንብላ።